ኤኒዌይስ ያው እዚህ ላይ አይደለም እነሱ ያው ይሄ ጌታችን ምንድነው የወደቀ ስጋ ነስቶ ከዛ በኋላ ወደ ውድቀታችን መጥቶ ከፍ ከፍ አደረገ ምናምን የሚል እንደዚህ አይነት ነገሮች ሲነሱ አልነበር የሆነ ጊዜ ላይ እና እዛ ላይ ሲሆን በቲክቶክ አንዳንድ ልጆች ምናምን ተብሎ መጥቶ ተሰርቶ ነበረ የምታስታውስ ከሆነ ኤኦቲሲ ቲቪ ላይ ከአንድም ሁለት ቪዲዮ አክቹዋሊ ከአንድም ሁለት ቪዲዮ እና አሁን ነው ከዛ በኋላም ቀጥለው ሊሆን ይችላል አላውቅም። አክቹዋሊ በኤኦቲሲ ቲቪ ላይ ብቻ አይደለም በሌላም በሆነ ማህበር እንትን ላይም እንደዚህ አይነት አሁን ከዚህ ርዕስ ጋር ተያይዞ ሳይሆን ከሌላ ጋርም ልክ እንደዚሁ ተሰርቶ ያውቃል እና እነሱ በቃ እዚህኛው ላይ ነው የሚሰሩት። ያው እንደዛ ቢሆን ኖሮ ምናምን ብዬ እንደ ቀልድ ያልኩት እውነቱን ለመናገር እንጂ እንደው እንደዚህ አይነት ጉዳዮች ላይ ነው ግድ ቢናገሩ ጥሩ ነው። እውነቱን ለመናገር ማለት የሆነ ጥፋት በክርስቲያኖች ሳይድ ብቻ እንዳለ እንዳይመስል ለሰሚያኑ ራሱ ማለት ትክክል ነው እንደዚህ መደረጉ ምናምን ያድርጉ ምናምን እንዲሉ አይደለም። እንደዛ እንዲደረግ አንጠብቅም። ማንንም እንደዛ ማድረግ አይችልም። በእስልምናው ሳይድም እንደዛ አይሉም ይመስለኛል። ማለት የኛ ልጆች ትክክል ናቸው ያድርጉ ምናምን ይቀጥሉበት ምናምን ሊሉ አይችሉም። ያው ስለሚታወቅ ማለት ስድባቸው ነውራቸው ስለሚታወቅ በዛ ነውር እንዲቀጥሉ አያበረታቱም። እንግዲህ በስድቡ ማለት ነው። እና በእኛ ሳይድም የሆነ ሰው ለምሳሌ የሆነ የሰማው ልክ እነሱ በሚመጡበት መንገድ ከመለሰ በዛው መንገድ ሂዱ ምናምን ብላ ቤተክርስቲያን ኦፊሻል ይወጣ ልትናገር አትችልም። ቢያንስ ግን አይ ስህተት ምንድነው አስቀድሞ እንደነዚህ አይነት ልጆች ከመስራታቸው በፊት ገና ከበፊቱም በእናንተ ሳይድ በዛ ሳይድም እንደዚህ ነገር ይሰራ ነበር የሚለውን ቢያንስ ቢነገር ጥሩ ነው። ግን መነገር አለበት። ኦፍ ኮርስ መነገር አለበት። ግን ያን በጣም ኮንሰርኒንግ ሆኖብኝ ምናምን እንደዛ እንደ ቀልድ ነበር ያልኩትና እሱን ይዘው አንዳንድ ሰዎች ጭራሽ ቅዱስ ሲኖዶስን እንደተናገርኩ አስመስለው የቅዱስ ሲኖዶስን አባላት ያለው ፎቶ እያደረጉ ምናምን የሚለጥፉ ልጆች አይቼ ነበር። እኔ አንዳንድ ኦርቶዶክሶች እኔ ከየት የመጣ እንዴት የተረገመ እንዴት እየሆነን እንደሆነ አንዳንዴ ግን በጌታ እኔ በሌላ ክርስቶስን በኦርቶዶክስ ላይ እኔ እንደዛ አላቅም ነበርና አሁን እኔ በስማ ሌላ ሰው ላይ የምንጠራውን በእኛ ቤተክርስቲያን ውስጥ ያሉ አደገኛ በጣም ችግር ያለባቸው እና እንደዛ ሰርቶ አየሁኝና በጌታ ያራ ያስፈልግም ነበር በክርስቶስ አንቺ ሴትዮ ኤኒዌይስ እና ቅዱስ ሲኖዶስ ምናምን እንደዚህ መግለጫ አልሰጠም ምናምን ብዬ ጭራሽ አልቀለልኩም። ከቅዱስ ሲኖዶስ ጋር ቀልድ የለም አያስፈልግም እንደዚህ በተአምር። ያው የኦቲሲ ቲቪ ያው አንድ ቴሌቪዥን ሆኖ የሆነ የአንድ ፕሮግራም ብቻ ነው ዝም ብለን እንዲሁ እንደመቃደል ነገር አለን እና በዛ ምክንያት አሁን እንደ ቀልድ ራሱ የሆነ ነገር ስንል ስለሚቀየር ቆጠብ ብንበለ ከዛ ውጪ ግን እስቲ እግረ መንገዴን አንድ ነገር ልናገር። ሁሌ የሆነ ንግግራችን ምናምን ቆይ መዝሙር እንስማ መጀመሪያ በመዝሙር ካልተከፈተ ሀሪፍ አይሆንም። እስቲ አመስገን ምናምን እንጀምርና ጽድት ይበል ንግግራችን ምናምን በርም እንትን እንዲል። ዛሬ አክቹዋሊ ዋናው ርዕሴ እንደነዚህ ነገሮች አይደሉም። ርዕሴ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው እኮ የሚል እኮ የሚለውን እኔ ነኝ የጨመርኩት። እሺ